እዚህ ቤት የሆነልኝ ብዙ ነገር ነው። የዛሬ 15 መጥቼ በፊት አዲስ አበባ ሄጄ ሕክምና ነበረኝ። ጳውሎስ መላለሳለሁ። ፕሮቲንሽ ከ2000 በላይ ነው አሉኝ እና ድጋሚ ለሳምንት ቀጠሩኝ። ከዛ እዚህ መጥቼ እዛሽ መሃል ቁጭ ብዬ እየተጸለየ ያለ እየተሰበከ ያለ ሶፍት ተወረወረ። ያቺ ሶፍት እኔ አላየው መጥቶ ጉልበቴ ላይ ቁጭ ብሏል። ሰው እንዲህ ዞር ዞር እያለ ሲፈልግ ጉልበቴ ላይ አገኘውኝና ኪሴ ላይ ይዤ ወደ ቤቴ ሄድኩኝ። ከዛ በሳምንቱ እንደገና ቀጠሮ ነበረኝ ማክሰኞ። ሰኞ እዚህ ውዬ ተመልሼ እንደገና ማክሰኞ በ10 ሰዓት አዲስ አበባ ሄድኩኝ። አርብ ነው ዶክተር ጋር መቀርበው። አርብ ቀን ስቀርብ 570 ሆኗል አሉኝ። በፊት 2000 ምናምን ነበር ያሉኝ። አሁን 500 ሆኗል። አሁን ትክክለኛ ሆኗል አሉኝ። አክስቴ አንድ ጥያቄ አለ። ምንድነው ፕሮቲን? በኩላሊት ላይ የሚበዛ ወደ ውጭ የሚወጣ ነው ይሉኛል ዶክተሮቹ። ከኩላሊት እሱ ሲበዛ ሰውነቴን ያሳብጠኛል። ሰውነቴን እና ሰውነቴ በጣም ያብጣል። ፕሮቲን ጨው አትቢ፣ ስጋ አትቢ፣ በብዛት አትቢ፣ ቅባት ነገር ኮሌስትሮልም ስላለ እነሱን አትጠቀሚ ሲሉኝ በበዓሉ ሳላውቅ ዝም ብዬ በላሁኝ። በአሁኑ በመስቀሉ ተፈውሰሽ ነው? አሁንማ ተፈውሻለሁ። ሌላለሽ? ሌላ አለኝ። ለወንድሜ የሆነ ነው። ራሱም ላብራቶሪ ነው የሚሰራው። የዛኔ እምነትም አላመነም ነበረ። ከዛ የኔ ልጅ ይዞት ይመጣና እናንተ ላይ ያላችሁ ይገባና አገልግሎቱን ይጠቀማል። ከዛ ተጠርቶ ተነሳና ተፈውሰሃል፣ ከእንግዲህ የት ነው የምትሰራው? እንዲህ ያለ ቦታ ነው። ከዛም ትመጣለህ፣ አንተም ተፈውሰሃል ብለህ መልእክት ስትነግረው እሺ ብሎ ሄደ። አፒታይቲስ ተብሎ ነበር። እንደውም እሱ ከልጆቹም ላለመቅረብ በጣም እያለቀስን ነበር። እንዴት በእኛ ቤት ውስጥ ይሄ ነገር ይሆናል ብለን በጣም ፈርተን ነበረ። ከዛን ጊዜ ወዲህ ተፈውሶ ጤናማ ነው። መጥቼ መሰክራለሁ ብሏል። በእርግጥ በፊት አያምንም ነበር፣ አላመነም ነበረ። አሁን አምኗል። አሁን ተፈውሷል። ጤናማ ነው። በህይወታችሁ በቤታችሁና በቤተሰቦቻችሁ አልፎም በራሳችሁ ላይ የተቀመጠ ማንኛውም የምታውቁትም የማታውቁትም በሽታ በመወደውና በማከብረው ልዩ አባቴ በሆነው በክርስቶስ ኢየሱስ ደም በሽታችሁ ዛሬ ነፃ ይውጣ። በጣም አክብሬ በማገለግለው ልጅነቴን በሰጠሁት በዚህ ጌታ ዛሬ እጁ ወደ እናንተ ትምጣ፣ ነፃ ያውጣችሁ ዛሬ። ጌታ ኢየሱስ ይባርካችሁ። እስቲ ባርኳት፣ የመጨረሻ ባርኳት።